ሰላም እንዴት ናችሁ ውድ የቻናሌ ቤተሰቦች። በዚህ ቪዲዮ ሪሰርች ፔፐራችሁን ስታዘጋጁት ፔጅ ነምበር አሳይን ስታደርጉት ከመጀመሪያው ፔጅ ኦር ከከቨር ፔጅ አንድ ብሎ የሚጀምር ከሆነ እንዴት አድርጋችሁ በፈለጋችሁት ፔጅ ላይ ሄዳችሁ ፔጅ ነምበር ማስጀመር እንደምትችሉ በዚህ ቪዲዮ የማሳያችሁናል። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። እዚህ በዴስክቶፕ ስክሪኔ ላይ እንደምትመለከቱት ከቨር ፔጅ ላይ አንድ ብሎ ነው ጀምረው ከዛ ሁለት እያለ ይቀጥላል። ይሄንን በቀላሉ ለማስተካከል ከቨር ፔጁ ጋር ሄዳችሁ ፔጅ ነምበሯ ላይ ደብል ክሊክ ታደርጋላችሁ። ደብል ክሊክ ስታደርጉት እዚህ ጋር ኦፕሽኖችን ያመጣላችኋል። ዘን እዚህ ጋር የመጀመሪያውን ቦክስ ቲክ ታደርጋላችሁ። ዲፈረንት ፈርስት ፔጅ እዚህ ጋር ክሊክ ስታደርጉት አውቶማቲካሊ ከከቨር ፔጅ ነምበሩን ሪሙቭ ያደርጋል። እንደምትመለከቱት ፔጅ ነምበሩን ሪሙቭ አድርጓል። ዘን ወደ ቀጣዩ ፔጅ እንሄዳለን። ቀጣዩ ፔጅ በመሄድ አሁንም ሁለት ቁጥሯ ላይ ኦር ፔጅ ነምበሯ ላይ ደብል ክሊክ እናደርጋለን። ደብል ክሊክ ስናደርግ እዚህ ጋር ፔጅ ነምበር ላይ እንገባለን። ዘን ፎርማት ፔጅ ነምበርስ ከዛ ስታርት አት 1 ይላል። ከአንድ ነው የሚጀምረው። አንድ ማለት የመጀመሪያው ኦር ከቨር ፔጁ ነው ማለት ነው። ስለዚህ እቺኛውን አንዷን እናጠፋለን። ከዛ ዜሮ እንጽፋለን። ዘን ኦኬ ብለን እንወጣለን። ክሎዝ ሄደር እንደ ፉተር እንደምትመለከቱት ፈርስት ፔጅ ኦር ከቨር ፔጅ ላይ ምንም አይነት ፔጅ ነምበር የለውም። ዘን ቀጣዩ ላይ ስንሄድ አንድ ብሎ ጀምሯል ማለት ነው። በዚህ ወይ በቀላሉ ፔጅ ነምበር አጀስት ማድረግ ትችላላችሁ። ይሄ ቪዲዮ ከተመቻችሁ ላይክ፣ ሰብስክራይብ ማድረጋችሁ እንዳትረሱ። ቀጣይ በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት ቦታ መልካም ቆይታ